ለመክፈት ስትታገል ነበረ። ዳጣ ጠርጥራ ስለነበረ ወደ ክፍሉ እንዲሄድ ኤቢዛ አንድ ክፍል ውስጥ ስትሄድ አይቻታለሁና እሳት ፈልገህ አልቀረችም በማለት ወይዘሮ ማርታ እንዳትነቃባት አድርጋ ትልከዋለች። እሱም በጣም ደንግጦ ነበረ እየሮጠ ሲሄድ እንግዲህ ደብዳቤውን ይዛ ለመክፈት እየተታገለች ነው ያገኛት። ኤቢ እባክሽን እሱ ነገር እኔ እንኳን እንዳላየው አስጠንቅቃኛለች፣ እባክሽን አትክፈችው፣ የሰው አደራ ነው፣ የሰው ሚስጥር ነው በማለት ቢለምናትም በጭራሽ ከኔ እምቢ ብላ ለዳጣ ልታሳያት ነበረ፣ ስለዚህ ማየቴ አይቀርም በማለት እምቢ ብለዋለች ማለት ነው። እና እጅሽን ጠምዝዤ በግድ ከመቀበሌ በፊት ብታቆም ይሻለሻል ብሎ ከባድ አቲካራ ውስጥ ከገቡ በኋላ ድምጻቸው ወደ ሳሎን ዳጣና ወይዘሮ ማርታ ወደ ተቀመጡበት እየደረሰ ነበረ። በከፍተኛ ጩኸት ሲጨቃጨቁ ወይዘሮ ማርታ ነገሩ ምንድነው? እነዚህ ልጆች ሳይጣሉ አይቀሩም፣ ስለዚህ ሄደን እንያቸው ስትል ዳጣ ግን ነገሩ እንዲታወቅ ስላልፈለገች እማዬ እየተጫወቱ ነው የሚሆነውና ይቀልድ ነው በማለት ሌላ ወሬ እያወራች ልታረሳሳ ሞክራለች። ሆኖም ግን የመጨረሻ እጇን ጠምዝዞ ወረቀቱን ለመቀበል ሲሞክር ወይዘሮ ማርታ ትሄዳለች ማለት ነው። በዚህም ምንድነው በማለት ናታንን ስታፈጥበት ሰላም የሰጠችኝ ያደራ እቃ ነው፣ ይህን ደግሞ እኔ እንኳን እንዳላየው አስጠንቅቃኛለች። እናም አሁን ኤቢ ከፍቼ ካላየሁት እያለች ነው፣ አደራ ይህንን ሚስጥር አድኝልኝ በማለት ወይዘሮ ማርታን ይማጸናታል። ወይዘሮ ማርታም ከኤቢ እጅ በኃይል ወረቀቱን ከቀማች በኋላ ማናቸውም ጋር አይቀመጥም፣ ይሄ እቃ እኔ ጋር ይቀመጣል በማለት ትወስዷለች ማለት ነው። ዳጣና ናታን ከፍተኛ ድንጋጤ ውስጥ ይወድቃሉ። ምክንያቱም ለዳጣ ብቻ ያውም እኔ በህይወት ከሌለው ብላ አስጠንቅቃ የሰጠችው ወረቀት ጭራሽ መግባት የሌለበት እጅ ውስጥ ገብቷል። ይህ ወረቀት የቤተሰቡን ከባድ ሚስጥር የቤተሰቡን ጉድ የያዘ እንደሆነ እንግዲህ ማንም አያውቅም ከሰላም በስተቀር ማለት ነው። ናታን ራሱ ምንነቱን አልተረዳውም እና አንተ ራሱ ከፍተህ እንዳታየው ያለችኝ በጣም ከባድ ነገር ቢኖረው ነው። አሁን እንዴት አድርገን እንቀበላት ያሉ ሁለታቸው እየተርበተበቱ ነው የሚገኘው እና ግን በመካከል ሁለታቸው ከዳጣ የአቶ ደረጀ ልጅ መሆን ጋር አያይዘውታል ማለት ነው። እና ሰላም የምታውቀው ነገር የለም እኮ ስለዚህ ጉዳይ ያለች ነው ዳጣ። ናታን ደግሞ እኔ አንቺ የአቶ ደረጀ ልጅ መሆንሽን ካወቅኩበት ጀምሮ እዚህ ቤት ውስጥ ከባድ ሚስጥር እንዳለ ይሰማኛል። ስለዚህ ከአንቺና ከአቶ ደረጀ ጋር የተገናኘ ሊሆን ስለሚችል ማርታ ካየችው ይህ ቤት ተበጠበጠ እያለ በጣም እየፈራ ነው የሚገኘው። ማርታ ደብዳቤውን ያደራቃ ከሆነ በቃ አስቀምጠዋለሁ ብላ ነበረ። ኤቢ ግን ከፍተን እናንብበው እያለች በተደጋጋሚ እየጨቀጨቀቻት ነው የምትገኘው እና ናታንና ዳጣም ሊከፍቱት ሲሉ አይቻቸዋለሁ። በመካከል እኔን ሲያዩ ነው መክፈቱን ያቆሙት በማለት ለወይዘሮ ማርታ ትናገራለች። ወይዘሮ ማርታም ናታንንና ዳጣን በጣም የተቆጣቻቸው ያደራቃ እንዴት ትከፍታላችሁ በማለት ሆኖም ግን ይህ ከባድ ሚስጥር ምንድነው በማለት መኝታ ቤት ሆና ከውሃ ጋር ልታየው የሞከረች ነበረ። ሆኖም ሀሳቧን ቀይራ ቁጭ አድርጓለች ማለት ነው። አቶ ደረጀ ሲመጣ በቀጥታ ስለዚህ ወረቀት ነው ያወራችው። አቶ ደረጀ በጣም ነው የተርበተበተው። አየሽው ወይ በማለት ይጠይቃታል። አላየሁትም በማለት ስትመልስለት ትንሽ የተረጋጋ መሰለ እና ግን ላየው ሞክር ያለው ስትለው እንዴት ያደራ ቃል ለማየት ትሞክር ያለሽ ብዙ ነገር ታውቂ የለ እንዴ ብዙ ነገር ለሰው ታስተምሪ ትመክሪ የለ እንዴ አንቺ እንዴት ይህን ስህተት ትሰሪያለሽ በማለት ወይዘሮ ማርታን በጣም ይቆጣትና ወረቀቱን ይቀበላል። እንግዲህ አትክልት ስፍራ ላይ ሆነው ደግሞ ዳጣና ናታን በጣም እየተጨነቁ ነው ያሉት። ዳጣ የዚህ ቤት ነገር እንዳያበቃለት ከማየ እጅ እንደምንም ብለህ ይህን ወረቀት ተቀበል፣ ይህን እቃ ተቀበል በማለት በጣም እየጨቀጨቀችው ነው የምትገኘው። እንዴት ብሎ እንደሚቀበላት በጣም እያሰበ ደረጃውን ቀስ እያለ ሲወጣ ነበረ። አቶ ደረጀ ደግሞ ከማርታ ደብዳቤውን ይዞ ወደ ታች ሲወርድ የተገናኙት። አባዬ እሱን ነገር አያችሁት ወይ በማለት እየተንቀጠቀጠ ይጠይቀዋል። አላየነውም ምንድን ነው ሲል ናታንን መልሶ ይጠይቀዋል ማለት ነው። ናታን ሰላም እኔ በህይወት ከሌለው ለዳጣ ስጥልኝ ብላ እኔ ጋር ያስቀመጠችው ያደራቃ ነው እባክህ እንዳታዩ እኔም አላየሁትም ሲለው ነበረ። እኔ ጋር ይቀመጣል ያቤጌ ልጅ እንደማያርፍ ታውቃለህ፣ ውሃም ልታገኘው ትችላለች። ስለዚህ ይህ ነገር ከባድ ነገር ቢሆን ነው እንደዚህ ያለች። እኔ ጋር ይቀመጣል ጊዜው ሲደርስ እሰጥሃለሁ ብሎ
ይነግረዋል ማለት ነው። ናታን በጣም በጥንቃቄ ይይዘዋለሁ እባክህ ስጠኝ ካለው በኋላ ተቀብሎታል ማለት ነው። አቶ ደረጀ ግን ለናታን ይህን እቃ ሲመልስለት በጣም አስጠንቅቆ ነው የመለሰለት። እባክህ በጣም ጥንቃቄ አድርግ፣ አንተም እንዳታየው ቃልህን አክብር ብሎ ማለት ነው። አቶ ደረጀ ደብዳቤው ምን እንደያዘ በትክክል ገብቶታል፣ አውቋል። ስለዚህ ምንም ገልጦ ሊያነበው ፍላጎቱም የለውም። ምክንያቱም ሊጻፍ የሚችለው ነገር እሱ ብቻ ነው የሚረዳው። ምጥን አሁንም በጣም እንደተከፋች ነው ያለችው። የእናትና የአባቷ ጸብ ስላልበረደ በጣም ከፍቷታል። ለውሃ አባትሽ እናቴና አባቴ ሊያስታርቃቸው መጥተው ነበረ፣ ግን እነሱ ሊታረቁ አልቻሉም። አባቴና እናቴ ሲጣሉ ከዚህ ቤት ወጥተሽ ጥፊ ጥፊ ይለኛል፣ በጨለማም ቢሆን ትላለች ውሃ ማለት ነው። አዎ በጨለማም ቢሆን ከቤት ወጥቼ መጥፋት ነው የሚያምረኝ እያለች ትምህርቱ ሁሉ እንዳስጠላት በትምህርቷ እንደደከመች ለውሃ እየነገረቻት ነው። ውሃ ደግሞ በጣም ታማኝ ጓደኛዋ ናት። ስትናደድ ከዚህ ውጪ አልወድሽም፣ እኔ አንቺን አልፈልግሽም ብትላትም እጅግ በጣም ፍጹም በሆነ ፍቅር ነው ሁለታቸው የሚዋደዱት። በቻለችው አቅም እሷ በሚገባት ቋንቋ ልታጽናናት እየሞከረች ነው። የምጥልብ ግን አሁንም እንደተሰበረ ነው ማለት ነው። ወይዘሮ ማርታ ለዳጣ አዲሷ ሰራተኛ እንዴት ናት በማለት እየጠየቀች ነበረ። እንግሊዘኛ ላይ እጅግ በጣም ፐርፌክትና ጎበዝ ናት እያለች እየቀለደች ነው ዳጣ። ሰላም ወልዳ ታረሳ እስከምትመጣ ነው እንጂ ሰላምን የሚተካ ሰራተኛ በጭራሽ እንደማይኖርና ደግሞ እንግዲህ ሰላምን አስረግዞ የካዳት ሰው እንደዚህ ጉድ የሰራት ሰው ማን ሊሆን እንደሚችል እስከምታውቀውም እጅግ በጣም እንደጓጓች እየቸኮለች እንደሆነ ለዳጣ ትነግራታለች ማለት ነው። ዳጣ ደግሞ ይችን የመሰለች ሴት ቀረበት እንደዚህ አስረግዞ ዞር ማለቱ። ሰላም እጅግ በጣም ጥሩ ሰው ናትና እሱ አመለጣችሁ እንጂ እሷ ምንም ነገር እንደማይቀርባት እየተናገረች ነው ማለት ነው። አዎ ሰላም እጅግ በጣም መልካም ሰው ናት። አንቺን እንኳን የትም የማታውቅሽን ሰው እንደዚህ እየተንከባከበችሽ፣ እንደዚህ ጸጉርሽን እስከማጠብ ደረጃ እንደገና እንደ ሕፃንነትሽ እንግዲህ እናት የማታደርገውን ነገር እያደረገችልሽ እና እየተንከባከበችሽ ነው። ስለዚህ የሰላም ጥሩነት የሰላም የዋህነት እጅግ በጣም የበዛ ነው በማለት መልካምነቷን ለመናገር እየሞከረች ማለት ነው። በዚህ መካከል አቶ ደረጀና ወይዘሮ ማርታ ቁጭ ብለው ስለ ሰላም የልጅ አባት በመነጋገር ላይ እያሉ አቶ ደረጀ ከዚህ ርዕስ ለመውጣት እጅግ በጣም ፈልጓል። ምክንያቱም ከሱ እንዳረገዘች ካወቀ በኋላ እጅግ በጣም ጭንቀቱ ጨምሯል። በፊት ካለበት ውጣ ውረድ እንደገና ደግሞ ሌላ እሱ አስቦት የማያውቀውን ዱብዳ ነውና ሰላም የነገረችው በጣም ከፍተኛ የአእምሮ መቃወስ ውስጥ ነው እየገባውና ትናንትና የገንፎ እህል ይዤላት ሂጄ እኮ እና ስለ ልጄ አባት ላንቺ ብቻ ነው ሚስጥር የምነግርሽ ብላኛለች በማለት ስትነግረው ሚይዘው የሚጨብጠውን ነው ያጣው። ማርታ እንዴት እንደዚህ ታረጊያለሽ? እሷስ እንዴት እንደዚህ ታረጋለች? የሰው ትዳር ማፍረስ ተገቢ ነው በማለት አይኑ ሁሉ ነው የተቀያየረው፣ ሰውነቱ ሁሉ ነው የተንቀጠቀጠው። ስለምን ትዳር ነው የምታወራው ስትለው ማርታ እርግጠኛ ነኝ ከባለ ትዳር ነው አርግዛ የሚሆነው በማለት የራሱን ጉድ ለማፍረጥ እየተጣደፈ ነው የሚገኘው። ወይዘሮ ማርታም ትኩር ብላ ያየች ሁኔታውን በጥንቃቄ እያጤነች ነው የምትገኘው። ናታን ወደ ኪችን በመሄድ አዲሷን ሰራተኛ ብርጭቆ እንድትሰጠው እየጠየቀ ነበረና በዚህ መካከል እንግዲህ አቤጌል ሚስትህ ናት ወይ በማለት ጠይቀው ነበረ። ኧረ እኔ ሚስት የለኝም በማለት ሲያብራራ ዳጣ ተደብቃ ሰምተው ነበርና ሚስት የለኝም እንዴት ትላለህ በማለት ምን ፈልጎ ዳር እንደሚል በጥርጣሬ እየተከታተለችው ነው የምትገኘው። እሷም እንግዲህ እንደ አቤጌል እየቃጣት ነው መሰለኛው። ፍቅር ከባድ ነውና ናታንን እየተከታተለችው ነው የምትገኘው። በዚህ መካከል ለአዲሷ ሰራተኛ ብዙ ሴቶችን አስረግዞ እንደሚከዳና በጣም ብዙ ልጅ እንዳለው እና የብዙ ሴት እንባ እንዳለበት እና ግን እንባቸውን ሊደርስበት አልቻለም። ተኝቶ ከማጋሳት ውጪ የነሱ እርግማን ምንም እሱ ላይ ጠብ አላለም በማለት እያስፈራራቻት ነው የምትገኘውና
በጣም ቀልደኛ እንደሆነች በእንግሊዘኛ አውርታለች። እንግሊዘኛዋ ግን የተሳሳተ ስለነበረ ናታንም ፈገግ በማለት ገብቶኛል፣ እጅግ በጣም ታስቂያለሽ ማለቷ ነው በማለት ለዳጣ ይተረጉምላታል ማለት ነው። በዚህ መካከል ዳጣ ውሃና አዲሷ ሰራተኛ በጣም ተግባብተዋል። ከኤቢ ጋር ግን በጭራሽ ሊግባቡ አልቻሉ። ምክንያቱም ኤቢ በጣም የበዛ መሞላቀቅ ታይቶባታል የዚች ልጅ ላይ። ጭራሽ ብላ እግሬን ጠቢኝ ብላታለች እና እንዴት ያንቺን እግር ነው ወይም ማጠብ ብላ ስትጠይቃትማ ምን ችግር አለ በማለት ምንም ቀላል ጥያቄ እንደጠየቀቻት አድርጋ ነበረ ድጋሚ የነገረቻት ማለት ነው። ችግር የለውም አጥብሻለሁ፣ እንደውም ለኔ በረከት ነው በማለት ነው በቅንነት የመለሰችላት። ቀስ ብለሽ ውጪ ብላ ሀሳቧን ቀይራ እግሯን ሳታሳጥባት ከክፍሏ አስወጥታታለች ማለት ነው። የዛሬው ዳጣ ክፍል 72 የተከታተላችሁትን ይመስል ነበረ። ሰላም ቆዩ።